አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞባ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። በጣም ደስ ብሎኝ ነው የመጣሁት። እንኳን ደስ አላችሁ። ሌይላ ኑር ሰቦ ልትፈታ ነው ኢንሻአላህ። አላህ የበለጠውን ደስታዋን አላህ ያሰማን። አላህ ለሀገሯ ያብቃት። በጣም ተደስቼ ነው የመጣሁት። ወላሂ በጣም ጥሩ አክባር ነው። ኢንሻአላህ አላህ ለቤተሰቦቿ፣ ለእናት አባቶቿ፣ ለወንድሞቿ፣ ለሁሉም እሷ ያው በእሷ ጉዳይ ያልተጨነቀ የለም፣ ዱዓ ያላደረገ የለም። ክርስቲያን በጸሎቱ ሙስሊም በዱዓው ሁሉም በየእምነቱ ዱዓ አድርጎ ነበር። የዱዓችን ደግሞ ኢንሻአላህ ተሳክቷል። ኢንሻአላህ ይሄን ደግሞ ለበለጠውም ኢንሻአላህ አገር ገብታ ከቤተሰቦቿ ስትጨመር በበለጠው እንደሰታለን፣ እናያለን፣ ዱዓ እናደርጋለን ኢንሻአላህ አሁንም እንጠብቃታለን ኢንሻአላህ። ወላሂ በጣም ጨንቆኛል። በቃ እኔ እንጃ አንድ ቪዲዮ ገብታለች የሚል ቪዲዮ እስከሚሰራ ድረስ በጣም ጨንቆኛል። እውነት ለመናገር በጣም ደስ ብሎኛል። ወላሂ አስባችሁታል? 13 ዓመት እስር ቤት ማለት ወላሂ በጣም ከባድ ነው። ብቻ ያው የሰው ልጅ ተስፋ አይቆርጥም አይደል? አልሐምዱሊላህ ወላሂ ተስፋ ባለመቁረጧ እናት አባቶቿ እንደዚህ በጣም ተስፋ አድርገው ሰብር አድርገው ጠብቀው አልሐምዱሊላህ ወላሂ ከዚህም በላይ አላህ ያስደስተን። ሁሉም ወላሂ የኢትዮጵያ ሕዝብ በሙሉ የተጨነቀ ሁሉ ዱዓ ያደረገ ክርስቲያን ሙስሊም ሳይል ሁሉም የተጨነቀ ኢንሻአላህ ደስታችንን አላህ ያጣጥምልን ኢንሻአላህ። የበለጠውም ደግሞ አገር ስትገባና ቪዲዮ ሲሰራልን የበለጠ ድጋሚ ደግሞ ቪዲዮ እንሰራለን። ወላሂ በጣም ደስ ብሎኝ ነው የመጣሁት። በጣም ተደስቼ ነኝ። ከዚህ በጣም ብዙ ቪዲዮ ሰርቻለሁ ስለሷ በጣም ብዙ በቃ ከውስጤ ምንም የማጠፋ ልጅ ናት። ምክንያቱም እኛ እንኳን 13 ዓመት በጨለማ መታሰር ማለት ወላሂ ለሰው ልጅ ሳምንት ራሱ ከባድ ነው ማለት ነው። ሳምንት ሁሉ ከባድ ነው እና በቃ እንደ ራሴ አሪጌ በጣም እያሰብኳት ማለት ነው። ወላሂ ቀንና ማታ በቃ በሰገድኩበት ቁጥር በጣም ነበረ ፊት ለፊት የምትመጣብኝ። አልሐምዱሊላህ ያው የኢትዮጵያ ሕዝብ ሙስሊም ክርስቲያኑ በድዋው በጸሎቱ ኢንሻአላህ ተሳክተዋል። ኢንሻአላህ የበለጠው ደግሞ አላህ ያሳካላትና አገር ገብታ አላህ ያስደስተን። ሁላችሁም በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ከምንም በላይ ደስ ብሎኛል። ደስ ይበላችሁ እና ሰብር ማድረግ በጣም ፓወር አለው ጋይስ። እና ከስንት ዓመት በኋላ እንግዲህ ልትፈታ ነው ኢንሻአላህ። እንግዲህ ከእናት አባቶቿ አላህ ይጨምራት። በሌላ ደግሞ ቪዲዮ በደስታ ተመልሰን ደግሞ እንመጣለን። ሰብስክራይብ ያላረጋችሁኝ ሰብስክራይብ፣ ላይክ አርጉኝ። በጣም ወዳችኋለሁኝ ጋይስ እና እሷንም አላህ ከቤተሰቦቿ ይጨምራት እላለሁኝ። ቻው ባይ